ሰላም የዚህ ቻናል ተከታታዮች፣ ዛሬ በህይወታችሁ ውስጥ ለሚገጥማችሁ መንፈሳዊ ውጊያዎችና ተቃውሞዎች ትልቅ ምላሽ የሚሰጥ ትምህርት ይዘንላችሁ ቀርበናል። ለምን ሁል ጊዜ ፈተና ይበዛብኛል? ለምን ነገሮች ይከብዱብኛል ብላችሁ ጠይቃችሁ ታውቃላችሁ? መልሱ ቀላል ነው። ዲያብሎስ የሚያጠቃ በውስጥ ያለውን ታላቅ ነገር ስለሚፈራ ነው። 4 ነገሮችን እናነሳለን። አንደኛው፣ ሁሉም ሰው ስጦታ አለው። እግዚአብሔር የሰጠን ልዩ ተሰጥኦ ሁላችንም ውስጥ አለ። ይህ ከዝናና ከገንዘብ ጋር የተያያዘ ላይሆን ይችላል፣ ነገር ግን ለእግዚአብሔር መንግሥት ትልቅ ዓላማ አለው። ተጠንቀቅ። ስጦታህን ለይተህ ካላወቅህ ፍሬ ቢስ ሆኖ ሊቆይ ይችላል። ሌላው ደግሞ መቀናት የለብህም። የሌላውን ሰው ስጦታ አትመኝ፣ ምክንያቱም እያንዳንዱ ስጦታ የራሱ የሆነ ሸክምና ልዩ ውጊያ አለው። ሁለተኛው ነጥብ፣ ተቃውሞ ወይም የስጦታው ምልክት። በሕይወት ውስጥ ተቃውሞ ሲገጥመ ተስፋ አትቁረጥ። እንዲያውም ተቃውሞ ማለት የሆነ ነገር በትክክል እያደረክ መሆኑን የሚያሳይ ምልክት ነው። በትክክለኛው ጎን ስላለ ጨለማ ከብርሃን ጋር እየተጋጨ ነው። ዲያብሎስ የሚዋጋህ ለ3 ነገር ነው። አንደኛ፣ የስጦታህን እድገት ለማዘግየት። ሁለተኛ፣ ትኩረትህን ለማዘናጋትና ተስፋ እንድትቆርጥ ለማድረግ። ሶስተኛው፣ በውስጥ ያለው ሀብት ለእግዚአብሔር ክብር እንዳይውል ስለሚፈራ። ሶስተኛው ነጥብ፣ የእግዚአብሔር ስጦታዎች በነፃ የሚሰጡ ስጦታዎች ናቸው። መጽሐፍ ቅዱስ በሮሜ 11:29 ላይ የእግዚአብሔር ስጦታና ጥሪ የማይሻሩ ናቸው። እግዚአብሔር የሰጠህን ስጦታ መልሶ አይወስዶ። ነገር ግን አንድ ትልቁም ነገር አለ። ስጦታው በነፃ ቢሰጥም በእግዚአብሔር ፈቃድ ውስጥ ለመኖር ግን ያንተ ትብብር ያስፈልጋል። ያንን ስጦታ መቀበልና መያዝ የአቋም ለውጥ ይጠይቃል። አራተኛው፣ ጥሪና የሚገባ ህይወት መኖር። ብዙ ሰዎች ስጦታ አላቸው፣ ነገር ግን ልዩነቱን የሚያመጣው የእግዚአብሔር ቅባት ነው። እግዚአብሔር እየተጠቀመብህ ስለሆነ ሁሉንም ነገር ይደግፋል ማለት አይደለም። እዚህ ጋር ትልቅ ምክር አለኝ። ያንተ ባህሪ ስጦታ ሊሸከመው የማይችል ቦታ እንዲወስድ አትፍቀድለት። ስጦታ በሮችን ሊከፍትልህ ይችላል፣ ነገር ግን በዚያ በር እንድትዘልቅ የሚያደርግ ውስጣዊ ስብዕና ወይም መንፈሳዊ ጥንካሬ ነው። እናጠቃለሁ። ውድ ወንድምና እህቴ፣ ዛሬ በጸሎት ወደ እግዚአብሔር ቀረብ። 3 ነገሮችን ጠይቀው። አንደኛ፣ በውስጥ ያለውን ስጦታ እንዲያሳይ ጠይቀው። ሁለተኛ፣ ስጦታህን ለክብሩ እንድትጠቀምበት ፍቀድለት። ሶስተኛ፣ የእግዚአብሔር ቅባት በስጦታህ ላይ እንዲያርፍ ፍቀድለት። በሚቀጥለው ቪዲዮ ለሁሉም ሰው የተሰጠ ስጦታ ምን እንደሆነ እነግራችኋለሁ። ነገር ግን በዓለማችን ላይ ከ2% በታች የሆኑ ክርስቲያኖች ብቻ እየተጠቀሙበት ይገኛሉ። ይህ ቪዲዮ ከጠቀማችሁ ሰብስክራይብ በማድረግ ለሌሎችም ሼር አድርጉ። እግዚአብሔር ይባርካችሁ።